ሰላም ቤተሰብ ዛሬ ከአብዮ ኤርሳሞ ታናሽ ወንድም ኃይለማርያም ኤርሳሞ ጋር ነው የምንገኘው። ይሄም የሀዲያ ተወላጅ የሆነው ጀግናው አብዮ ኤርሳሞ የሆሳና ከተማ ስታዲየም መታሰቢያነት የተሰጠው ማን ነው? አብዮ ኤርሳሞ ማን ናቸው? ምንስ ታሪክ ነው ያላቸው? ለምንስ ይህ ስታዲየም በእነሱ ስያሜ ተሰጠ? በየትኛው ዓመተ ምህረት ይሄ ስታዲየም አብዮ ኤርሳሞ ተብሎ እንደተሰየመ የምናወጋ ይሆናል። ብዙ ታሪክ እንደምናወጋ ተስፋ አረጋለሁ። መልካም ቆይታ። ሰላም፣ እንዴት አረፈድክ? እግዚአብሔር ይመስገን ደህና ነኝ። እሺ፣ ለመታወቅ ስምህን ንገረኝ። ስሜ ኃይለማርያም ኤርሳሞ ይባላል። የአብዮ ኤርሳሞ ታናሽ ወንድም ነው። ተወልደን ያደግነው ሁለታችንም እዚሁ ከተማ አካባቢ ነው። ባቴና ማዶ በልዩ ስሙ አምቢቾ የሚባልበት። እሺ፣ ለመታወቅ ኃይለማርያም ኤርሳሞ ማን ናቸው? ወይም ምን ዘርፍ ላይ ነው የሚሰሩት? በአሁኑ ጊዜ በጡረታ ላይ ነው የሚገኘው። ቀደም ሲል መምህር ነበር። ስፖርት ዘርፍ መምህር ነበርኩኝ። የምሰራውም ገሙ ጎፋ ነበር። ከገሙ ጎፋ ተዛውሬ ከመጣ በኋላ ሌሞ ወረዳ የስፖርት ጽሕፈት ቤት ኃላፊ ሆኜ ለ2 ዓመት ሰርቻለሁ። ከዛ በኋላ ደግሞ በሀዲያ ዞን ትምህርት መምሪያ የስርዓተ ትምህርት ዝግጅት ዘርፍ የስፖርት ስርዓተ ትምህርት ኤክስፐርት ሆኜ ከ88 እስከ 94 እዛ ሰርቻለሁ። ከዛ ደግሞ ወደ ዞን ስፖርት ምክር ቤት ገብቼ እስከ 2000 ዓመተ ምህረት እዛ ሰርቻለሁ በትምህርትና ስልጠና ዘርፍ። ከዛ ደግሞ ወደ ከተማ አስተዳደር ተዛውሬ የስፖርት ማዘውተሪያ ስፍራ ዝግጅት ክፍል ሆኜ ደግሞ እስከ 2003 ድረስ ሰርቻለሁ። ከዛ በኋላ ጡረታ ወጥቻለሁ። አሁን ምን ላይ ነው? ይሄ ስፖርት ዘርፍ ላይ አሁንም እንዳለ አሁንም እናውቃለን። በአካባቢ ያሉ አመራሮች ይሄን ድካምና ልፋት አይተው በሀዲያ ሆሳና እግር ኳስ ክለብ የፋይናንስና ንብረት ክፍል አስተዳደር ሆኜ እየሰራሁ እገኛለሁ። ስለዚህ በሀዲያ ዞንና በሆሳና ከተማ ስፖርት ላይ በትንሹ ከ10 ዓመት ያላነሰ ተሳትፎ ነበሩት ማለት ነው። በጣም። ስለዚህ ስታዲየሙን ብዙ የሚያውቁት ታሪክ ይኖራል ማለት ነው። ከአብዮ ኤርሳሞ በተጨማሪ ያ ፕሪሚየር ሊጎችን ሲያስተናግድ ብዙ ትሬኒንጎች ሲሰሩ ያው ነበሩ። በአካልም አይተዋል፣ ሲታደስም አይተዋል ማለት ነው። እሺ፣ ስለዚህ ወደ አብዮ ኤርሳሞ ታሪክ እንገባለን። አብዮ ኤርሳሞ ማን ናቸው? በትንሹ ከስያሜ ከመጣታችን በፊት ትምህርት ላይ ምን አይነት ሰው ነበሩ? ፖለቲካ ዘርፍ ላይ በስንት ዓመታቸው ገቡ? አብዮ ኤርሳሞ ከአባታቸው ከአቶ ኤርሳሞ ጋቦሪና ከእናታቸው ከወይዘሮ ሲቦ ሙጦሬ በ1940 ዓመተ ምህረት ተወለዱ። እድሜያቸው ለትምህርት ሲደርስ በድሮ ራስ አባተ በአሁኑ የካቲት 25 ትምህርት ቤት ገብተው የመማር እድል አገኙ። ይሄ ትምህርት ቤት የነበረው ደረጃ ከ1ኛ እስከ 8ኛ ብቻ ነው። ከዛ በላይ ያለው ትምህርት አልነበረም በእነሱ ጊዜ። በትምህርት ቤቱ ከ5 ከፍ ብሎ ባሉት ክፍሎች የዲቤቲንግ ክለብ ነበረ። በዛ ዲቤቲንግ ክለብ ውስጥ እሳቸው አባል ሆነው መከራከር፣ ማሳመን የሚወዱ ጠንካራ ተማሪ ነበሩ። ከዛ በኋላ 8ን ከጨረሱ በኋላ ከ1949 እስከ 1956 ዓመተ ምህረት ወልሶ ራስ ዳጨው ሁለተኛ ደረጃ ትምህርት ቤት ገብተው ከ9ኛ እስከ 12ኛ እዛ ተምረዋል። ከዚህ የነበረው የመከራከር የዲቤቲንግ ሁኔታ እዛ ወልሶ ደግሞ ሃይስኩል ስለሆነ የተሻለ ስለሆነ እዛ ደግሞ ገብተው ይሄንኑ አመለካከታቸውን ፍላጎታቸውን እያጠናከሩ ቆዩ። በኋላም በ1962 ዓመተ ምህረት የወልሶን ትምህርት ጨርሰው አዲስ አበባ ዩኒቨርሲቲ በሳይንስ ፋክልቲ ተመድበው ሳይንስና ማህበራዊ ሳይንስ ተመድበው ሲማሩ ጭራሽ የዚህ ክርክሩ ለወገን ማሰቡ እየተጨመረ እየጋለ ሄደ። እዛ ካሉ ተማሪዎች በስብሰባ እየተገኙ መሬት ለራሹን ያካሄዱ ነበር። እዛ ያሉትም ጥሩ ልጆች ስለነበሩ መሬት ለራሹ እያሉ መፈክር እያወጡ ኃይለ ሥላሴን እየተቃወሙ በሰልፍ ይሄዱ ነበር። ይህንን ሁኔታ ያየው ኃይለ ሥላሴ ወታደር ስለላ ይልክባቸዋል። እየታደኑም እየተማሩም እየወጡም መጨረሻ ላይ ታስሮ የተወሰነ ዓመት ታስሮ ይፈታል፣ ተመልሶ ይገባል። የተወሰነ ዓመት ታስሮ ተመልሶ ይገባል። ሳይጨርስም በ1966 ዓመተ ምህረት እዚህ ሀገር የዩኒቨርሲቲዎች አገልግሎት ይሰጡ ነበር። በ4ኛ ዓመት እዚህ መጡና ዋቸሞ ትምህርት ቤት አገልግሎት እየሰጡ ይሄን ፖለቲካ ተማሪዎችንም የአካባቢ ህዝብንም ይቀሰቅሱ ነበር።
እዚህም የኃይለ ሥላሴ ቃፊር ስለነበረ ከአዲስ አበባ ተከታትለው መጥተው ከክፍል ይዘው ከሚያስተምርበት ክፍል ይዘው አዲስ አበባ ወሰዱና ከርቸሌ ያስገቡት። እዛ ከርቸሌ ውስጥ ኃይለ ሥላሴ ወድቆ ደርግ እስከሚነሳ ድረስ ወይም ደርግ እስከመጣ ድረስ እስር ቤት ነበሩ። ደርግ መጥቶ ለኃይለ ሥላሴ ትእዛዝ ሰጠ። የፖለቲካ እስረኞች እንዲፈቱ ብሎ ትእዛዝ ሰጥ። በዛኔ የተፈታበት 66 ዓመት ታስሯል ማለት ይቻላል። በዛ ሰዓት ታስሮ ሲፈታ ብዙ አመት ነው፣ ግን ከ66 እስከ ደርግ እስከገባበት ድረስ እስር ቤት ነበሩ። ስለዚህ ደርግ ከገባ በኋላ ነው እስረኛ ሲፈታ። አዎ ደርግ ስልጣን አላጠናቀቀም ነበረ። ለኃይለ ሥላሴ ሰጠው ስልጣን እስረኞች ያሰርከውን እስረኞች እንድትፈታ ብሎ ትእዛዝ ሰጥ። ተፈቱ። ደርግ ስልጣኑን አጠናቀቀ። ኃይለ ሥላሴን አወረደ። ሰፋኮ ብሎ ስሙን ጠራ። 1967 እድገት በህብረት ዘመቻ አዘመተ። መሀይም ይዞ ፖለቲካ መምራት አይቻልም የሚል መፈክር ነበረ መንግስቱ ኃይለማርያም። በ67 ገበሬውን እንዲያስተምሩ በሙሉ ተማሪዎችን አስተማሪዎችን አዘመተ። እድገት በህብረት የስራ ዘመቻ ተብሎ 67ን ዘመተ። እሱም ለአንድ አመት ነው መንግስቱም ያዘመተው። ተመልሰው ሲመጡ 68ንም ድገሙ አለ። የደገሙት ደገሙ። እሱ ትቶ ወጣ አለልም ነው። ከዛ በኋላ ወደ ድርጅቱ ገባ። የነሱ ድርጅት ኢህአፓ ነው። እዛ ገባ። ኢህአፓዎቹም በዛ መካከል ለሁለት ተከፈሉ እርስ በርስ። እዛ ፓርቲ ውስጥ ግን ቆይቶ ነበረ። አዎ በዛ እሱ እንደውም የአዲስ አበባና ዙሪያ አካባቢ የመሳሪያ የግምጃ ቤት ክፍል ኃላፊ ነበር። ብዙ መሳሪያ በእጁ ነበር። እነሱ ተጣልተው ለሁለት ሲከፈሉ በዚህ መሳሪያ የአዲስ አበባን ሕዝብ እንዳይጎዱ ብሎ አብዮ ያለውን በእጁ ያለውን መሳሪያ ወደ መራቤት ላከ። በዚህም የበለጠውን ክፋት ይዘው ተከታተሉት። እሱ ህዝቡን በማስተማር ነው ስልጣን የምንይዘው ባይ ነው። የነሱ አንጃዎቹ በጠመንጃ ነው ገለን ነው ስልጣን የምንይዘው የሚል በዛ አልተጣጣም። ሁለቱም ወገን ሲፈላለጉ አጋጣሚ ያገኙት ኢህአፓ ሁለት ቦታ ተከፈለ። በማስተማር ስልጣን እንያዝ፣ በመግደል ስልጣን እንያዝ በሚል አብዩ እርሳሙ የትኛው ወገን ነበር? በማስተማር ስልጣን እንያዝ። ሰብ ለምን ይገደላል? ትምህርት ላይ ሰቃይ እንደነበረ ይነገራል። ጎበዝ ነበር። ምን ያደርጋል? እሺ ከዛ ለሁለት ተከፈሉ። ለሁለት ሲከፈሉ አሁን ያልኩኝ መሳሪያ ወደ መራቤቴ አሸሸ። አዲስ አበባ ህዝብ እንዳይጎዳ እንዳይሞት በዚህ መሳሪያ ብሎ ከዛ በኋላ እሱን ጠመዱት። ሲከታተሉት ሲፈልጉት ገደሉት። እሺ ወደ ግድያው ከሜዳችን በፊት በዛ መሃል ብዙ ታክቲኮች ይጠቀም እንደነበር ይነገራል። አቶ አብዩ እርሳሙ ላይክ ማሽኖች፣ የኮፒ ማሽኖች እንደነበሩት እውነትም ነበሩት ወይስ በመንግስት ስር ያሉትን ነው የሚጠቀመው? እነሱ ዓላማ የሚያሰራጩበት የዱፕሊኬተር ነበር። በእጅ ነው ያኔ ኤሌክትሪክ አይደለም። በእጅ አባስተው ወረቀቱን ለህዝብ ይበትኑ ነበር። አንድ ትንሽ ማሽን ነገር ነበረች። በዛ መሃል ግን እንደሚታወቀው እንግዲህ ኤርሳሞ አባታቸው ኤርሳሞ ካሉት ወንድሞች ውስጥ ሁለቱ በደርግ ስርዓት ጊዜ ህይወታቸው እንዳለፈ ይታወቃል። አብዩ ኤርሳሞና አንደኛው ስማቸው ማን ነው? ወልዴ ኤርሳሞ። ከዛ ውጪ ያሉትም የትግሉ ተካፋይ እንደነበሩ ብቻ በዛ ስርዓት ውስጥ እንደነበሩ ይነገራል አይደለ? ስለዚህ ቤተሰብ ውስጥ ያለው ነገር እንዴት ነው? አቶ ኤርሳሞ አይከለክሏቸውም ወይ? ወንድሞቹ ሁሉም እንደዛ ሲሆኑ ቤተሰብ ውስጥ ያሉት እናትም እህትም ትግሉን እንዲያከናውን ይፈቅዱ ነበር ወይ? በዛ ማል ሲታሰር ይጠየቅ ነበር ወይ? ቤተሰብ ይጠይቅ ነበር ወይ? ተመልሶ ሲመጣስ ቤት እንዴት ነው ያስገቡታል ወይስ እንዴት ነው የሚያደርጉት? ቤተሰብ ይሄን አይል ነገሩ መጥፎ መሆኑን ያውቃሉ፣ ያምናሉ። ግን እንዳይሄድ ለማድረግ አቅም አልነበራቸውም። ስንት እድሜ ይሆን ነበር በዛ ሰዓት አብዩ እርሳሙ? 20 ቤት እንደውም አንድ ጊዜ እኔ ከገምጎፋ መጥቼ እሱም በአጋጣሚ እኛ ቤት መጥቶ ከፋዘር ጋር ሆነን ለምን ይሄን ልቀቅ፣ እኛ የድሃ ልጆች ነን፣ የድሃ ቤተሰብ ነን፣ ልቀቅ ለምን ነው ብዙ ሰዓት ይፈጃል። በመጨረሻ ላይ የኢትዮጵያ ሕዝብ ኑሮ ካልተሻሻለ የእናንተ ኑሮ አይለወጥም ብሎ ሄዶ ተኛ። የሚገርም አባባል ነው።
እሺ ሁላችንም ተኛን። አባባ ሌሊት ወጥቶ እሱም ጠዋት ስለሚሄድ ሌሊት ወጥቶ አጥር በር ላይ በዛን ጊዜ ብርድ ልብስ የለም፣ ቡልኮ ነው የሚለብሱ። ቡልኮ ለብሶ እንዲህ ዘግቶ መንገድ ዘግቶ እባክህ ልጅ አትሄድ ብሎ ለመኑ። አስ ብሎ ሁኔታውን አመቻቸና በሳቸው በዚህ ውስጥ በቡልኮ በዚህ ውስጥ አድርጎ ወጥቶ ሄደ። በቃ ከዛ ወዲህ ተስፋ ቆረጡ። ሄዶ ሲታሰር እነሱ ገጠርም ስለሆነ አይሄዱም። እኔ ብቻ ነበርኩ ሄጄ የምጠይቀው። ወይኒ ቤት እየሄድኩ ጠይቅ ነበር። የት ወይኒ ቤት ነበር የታሰረው? ከርቼሌ አዲስ አበባ። የአዲስ አበባው። ኦኬ። ስለዚህ ወኔ ነበረው ለትግሉ ማለት ነው። በጣም በጣም እዚህ መጥቶ ተማሪና መምህራንን ሲቀሰቅስ ከመያዙ በፊት ይሄ ከተማ ከምባታና ሌሞ ነበር የሚባለው። ከምባታና ሀዲያ ነው። ከምባታና ሌሞ ተብሎ ነው የሚጠራው። ሌሞ የሀዲያ ስም ነው። ሀዲያና ከምባታ መባል አለበት ብሎ ሲከራከር እዚህ መጥቶ ሽማግሌዎችን ሰብስቦ ሲቀሰቅስ ኃይለ ሥላሴ ድረስ እንዲሄዱ አድርጎ ነው ይሄ ከምባታና ሀዲያ የሚል አውራጃ የተለወጠው። በዛም ንቅናቄ ላይ ነበር። በንቅናቄ ላይ በዛ ትግል። ከዛ በኋላም ማነው ከዛ በፊትም ትምህርት ቤት ተዘግቶ ሲማር ትምህርት ቤት ሲዘጋ እዚህ መጥቶ አውራጃ ትምህርት ቤቶች ኃላፊዎችም ያውቃሉ። ሾኔ መደቡት ለደፍተር መግዣ ለቤት መግዣ አስተምሮ እንዲያገኝ። ሾኔ በሄደበት ተማሪዎችንና የአካባቢውን ሕዝብ ሁሉ ይቀሰቅስ ነበር። ከአዲስ አበባ ጥሩ ጥሩ ጽሁፎችን እያመጣ ለተማሪዎች እያነበበ ንቃተ ህሊናቸውን ያዳብር ነበር። ከዛ ተመልሶ ሄዶ ገባ። 4ኛ ዓመትን አጠናቀቀ። እዚህ መጣ። እዚህም በ3ኛ ወር መስከረም ጀምሮ ህዳር ላይ ነው የተያዘው። ወሰዱት። በስንት ዓመተ ምህረት ማለት ነው? ያ ማለት ያሳድዱት የነበረው የፓርቲው አባላት እሱ ዓመተ ምህረት ወቅቱ በ60ዎቹ ነው። በ60ዎቹ ገብቷል። 62 ዩኒቨርሲቲ ገብቷል። ከ62 ጀምሮ ነው 62 ጀምሮ ነው ይከታተሉ ነበር። ወልሶ እያለ እንኳን ይሄን አይል እንትን አልነበር። አዲስ አበባ ገባ፣ ዩኒቨርሲቲ ገባ። ዩኒቨርሲቲ ውሃ ራሱ ይለውጣል ሰው። በቃ ኃይለ ሥላሴ አህያ ላይ በርኖስ አልብሰው አንተም አህያ ነህ እያሉ ሰላማዊ ሰልፍ ሄዱ ነበር። እዛ ውስጥ ነበረ። ስለዚህ እንደ ሀገር ነበር ሲታገል የነበረው ማለት ነው። ለሀገር ለሀዲያ ብቻ አይደለም፣ ለሀገር መሬት ለራሱ የህዝብ ነው፣ የሀገር ነው። ፊውዳሉ ገበሬዎችን ይጨቁን ስለነበረ መሬት ለሰፊው ህዝብ እያሉ ነው ሲከራከሩ ነበር። ስለዚህ ብዙ ትግል አድርጓል። ወንድሙ ጋር ያግዛው ነበረ ወይስ የተለያየ ቦታ ነው ትግል ያደርጉ የነበረው? ወንድምየው እዚህ ነው የሚኖረው፣ እዛ አይሄድም። ግን ግን በቅድሙ ማሽድ የተባዘው ወረቀት ይልካል። እሱ ተቀብሎ ደግሞ እዚህ ከተማ ሲያሰራጫል። ስለዚህ ከቤተሰብ ነው ወኔው ማለት ነው። ምን ያደርጋል? እሺ፣ ስለ አብዮ ኤርሳሞ የሚያስታውሱት ሌላ ገጠመኝ ካለ በትግል ውስጥም ሆነ በህይወት ውስጥ በቤተሰብ ወይም በትምህርትም የሚነሳ ታሪክ ካለ? በትምህርት ያው ቅድም እንዳነሰነው በትምህርት ጠንካራ ልጅ ነው። መከራከርንና ማመንንና ማሳመንን የሚፈልግ ሰው ነው። በዚህም መነሻ ነው እድገቱ በሙሉ ያሰበውን ሳይጨርስ የተቀጨው ለህዝብ ለሀገር ሲታገል ነው። አስተሳሰቡ ሁሉ የሀገር እንጂ የቤተሰብ አይደለም። እንደውም እዚህ 8ኛ ክፍል ሆኖ ሲማር ወደፊት ደርግ ያመጣውን ሶሻሊዝም በእኛ ቤተሰብ ለማወጅ ሞክሮ ነበር። የኛ መሬት ግምት መሬት ነው። 5 ወንድማማቾች አርሶ የሚበሉትን ይሄን ድንበር አጥፉና አንድ ላይ አርሳችሁ ዝሩ እያለ ይቀሰቀሳቸው ነበር። ያ ከመቼ በኋላ ከደርግ ያመጣው ሶሻሊዝም ነው። በጋራ መስራት፣ በዛ በጋራ መከፋፈል፣ በዛ በጋራ መብላት ደርግ ይዞ የመጣው ፕሪንሲፕል። እሱ ግን ከደርግ በፊት ደርግ ከመምጣቱ በፊት ከ10 ዓመት በፊት ይሄንን አስቦ የኛን አባቶች ያስተምራል። ያ ሁሉ አልተሳካለት። በጣም ጎበዝ ነበር። እሺ፣ ስለዚህ ወደ ስታዲየሙ ስያሜ እንምጣ። ሌላ የሚነሳ ታሪክ ከሌለ በስንት ዓመት ነው ህይወቱ ያለፈው አብዮ ኤርሳሞ? በውል እንኳን አናውቅም። በኦልሞስት ወደ 1960 አካባቢ ነው የተገደሉት።
የድሮ ጊዜ ያው ዓመተ ምህረት ላይታወቅ ይችላል፣ ግን የተወለደበት ተራሪቀን ያል ስላለን እሺ የተወለደበት ይታወቃል። በስንት ዓመት እንደሞተ ግምቱ ስለመክተት በስንት እድሜው እንደሞተ? በ1940 ተወለደ። በ1960 ትንሽ 20 ምናምን ወጥ። ስለዚህ በወጣትነቱ ነው 20 ቤት እድሜ ላይ ነው። ወጣት 60ዎቹ ላይ ነው እናንተ እንደ ሞተ የተረዳችሁት? አዎ እንግዲህ በ1960ዎቹ ህይወቱ እንዳለፈ ይጠቀሳል። ስለ አብዩ ታሪክ ከተጻፉት መጽሐፍቶች መካከል ደግሞ 1969 ላይ ህይወቱ እንዳለፈ ይናገራል። ያው ተመሳሳይ ታሪክ ነው። ያኔ ለምሳሌ ታናሽ ወንድሜ ወልዴ ሲሞት እኔ ከገሙ ጎፋ ነው የመጣሁት። ሞተ ተብሎ መጥቼ ቤት ማልቀስ አልቻልኩም። ቃፊር አለ ካለቀሰ ቤተሰቡን ሁሉ ወስዶ ነው የሚያስረው። አተርብስ ተብዬ ታፍኜ ነው በደርግ ጊዜ 3 ቀን ቆይቼ ትቼ ሄድኩ። በጣም አስቸጋሪ ዘመን ነበር። ስለዚህ ስርዓቱም ብዙ አይፈቅድም። ያስገደለው ደርግ አይደለም። ጴጥሮስ እዚህ የዚህ አውራጃ ገዢ ይደርግ ወኪል ነው። በጣም ነው የሚፈራው እዚህ አካባቢ። ስለዚህ እሱን ገበሬውም ስለሚፈራ ማልቀስ የለም። ስለዚህ የዛ ጊዜ የነበረውን መንግስት ደርግን ተቃውሞ ህይወቱ ላለፈ ሰው ሬሳ የመቀበልም የማልቀስም እድል አልነበረም። በጣም አስቸጋሪ ወቅት ነበረ። ስለዚህ በጣም በወጣትነቱ ነው ህይወቱ ያለፈው። እሺ ስለዚህ ይሄ አብዩ ኢርሳሞ ስታዲየም አጋጣሚ ሆኖ ቪዲዮን ደርሶኛል፣ አይቼዋለሁ። ስያሜ ሲሰጥ ለሀዲያ ዞን ለትምህርት ቤቶች ለስታዲየም የተለያዩ ስያሜዎች ሲሰጡ የተያዘ ቪዲዮ አለ። በድሮ ጊዜም ቢሆን ያ ቪዲዮ መች ነው ተሰብስበው ስያሜ ለመስጠት የተቀመጡት? በመቼ ዓመተ ምህረት ነው? በ1997 60 ስንት ነው ህይወቱ ያለፈው? 60 ምናምን። ኦኬ 67 68 ኦኬ 60 ቤቱ 97 ነው። ስብሰባ አድርገው አስተዳደሩ ይሄንን የሰየሙ። የሀዲያ ዞን አስተዳደር በዛ ሰዓት ማን ነበር? በ97 አቶ ተመስገን ዳምጠው የሚባል። እሺ ስለዚህ ለሀዲያ ዞን ወይም ደግሞ እንደ ኢትዮጵያ ለታገሉ ሰዎች ለሁሉም ነው። አዎ ምን አደረገ መሰለኝ እሱ እዚህ አካባቢ ጥሩ ጥሩ አመለካከት ያላቸውን ሰዎች ሰበሰበና ለአገር ለልማት ለህዝብ ሲታገሉ የሞቱት ሰዎች ታሪክ ሰብስባቸው አምጡ ብሎ ኮሚቴ አዋቀረ። ያ ኮሚቴ በጣም ጠንካራ ኮሚቴ ነው። ከታች ጀምሮ እስከ 71 ዓመተ ምህረት ድረስ ያለውን ታሪክ ጎልጉሎ አጥንቶ አቀረበ። የታገሉትንም ሰዎች ስም ዝርዝር ጭምር አቀረበ። ከዛ ውስጥ ትክክለኛ ታሪክ ሊገኝ የቻለው ሰዎች አሁን እንደ አብዩ ኢርሳሞ እንደ አለሙ ወልደዋና እና ኤልሳ አዳዳ እና ኃይሌ ቡባሙ የመሳሰሉትን ስም ቀረበ። ያን ኮሚቴ አጠና። በከተማ ውስጥ ስያሜ እንዲሰጣቸው ብሎ ነው ያቀረበው ኮሚቴ። በዛ መሰረት ይሄ ስቴዲየም በአብዩ ኢርሳሞ መታሰቢያነት ተጠራ። ቁጥር 3 በአለሙ ወልደዋና ተጠራ። ቁጥር 5 በግርማ በቀለ ተጠራ። ቁጥር 1 በኃይሌ ቡባሞ ተጠራ። ቁጥር 4 በኤልሳ አዳዳ ተጠራ። እንደዛ ሰይሞ ሰጡ። አሁን በዛ ነው የሚጠሩት ሁሉም። ኦኬ። ስለዚህ ከ1997 ጀምሮ ይሄ ስታዲየም አብዩ ኢርሳሞ መታሰቢያ ስታዲየም የተባለ ነው የሚጠራው። ኦኬ። ስታዲየሙ ግን መቼ እንደተቋቋመ ይታወቃል? ያው በእኛ ጊዜ ዓመተ ምህረቱን ባላውቅም መቶ አለቃ ጴጥሮስ ነው ይሄንን የሰራው። በደርግ ጊዜ ነው የተሰራው። ኦኬ። መቶ አለቃ ጴጥሮስ ማለት በደርግ ጊዜ የአውራጃ ኃላፊ ነው። አንድ አውራጃ የአውራጃ አስተዳደር የሀዲያና ከምባታ አውራጃ አስተዳደር። አሁን ላይ የሀዲያ ዞን አስተዳደር እንደሚባለው የዛ ሰዓት የሀዲያና ከምባታ አውራጃ አስተዳደር ነበር። በሳቸው ጊዜ ነው ይሄ ስታዲየም የተሰራው። ስለዚህ እንደ ታሪክ ባህር ዛፍ ብቻ ነበር። ይሄን ባህር ዛፍ አስነቅሎ ነው ይሄንን ያሰራው። ይሄ ብቻ አይደለም፣ ጴጥሮስ ይሄን አሰርተዋል። ሆስፒታል አሰርተዋል። አዩማ አሰርተዋል። ውሃ ዋና አሰርተዋል። እዚህ ስፖርት ሆቴልም አሰርተዋል። ያ በሱ ጊዜ የተሰራ ነው ይሄ ሁሉ ሆሳና ከተማ ውስጥ። ስለዚህ ለሆሳና ከተማ ለስታዲየሙ ለስያሜው ስለዚህ የአቶ ጴጥሮስ እጅ አለበት ማለት ነው። በጣም እሱ የተወነጀለው ያው ስርዓቱ ነው። ሰው በመግደል ዘር በማጥፋት ወንጀል ብለው ኢህአዴግ ያሰረው ወስዶ
ደርግ ከወደቀ በኋላ በኢህአዴግ ጊዜ ተፈረደበት። ኦኬ ቆይ ያው ስርዓቱን የደርግ ስርዓት ስር ስለነበረ ነው። አዎ ኦኬ ስለዚህ በ1997 ስያሜውን አገኘ። ከዛ ወዲህ አብዮ ኤርሳሞ ስታዲየም ይባላል። አዎ ስለዚህ ያልተነሳ የተጻፉ ታሪኮች አሉ አይደል? ትንሽም ቢሆን ጽሁፉም ይሄንን ነው የሚያወራው። ብዙ እንትን የለም፣ አጭር ናት። የነገርከኝ ታሪኮች ናቸው ሁሉ። ልዩነት የለም። እሺ በዛ ጊዜ ፎቶ ነበረው? አቶ አብዮ ኤርሳሞ ማለት እነዚህ ናቸው? እኚህ ናቸው። ያው ላይክ ለአክብሮት ነው እንጂ ጀግነታቸውን ለማክበር እንጂ ወጣት ነው በጣም የ20 ቤት እድሜ ያለው ወጣት ነው። በ20 እድሜው ነው የተሰዋውና ግን ያው ለአክብሮት እኚህ ናቸው አቶ አብዮ ኤርሳሞ። የሆሳዕና ከተማ ስታዲየም መታሰቢያነት የተሰጣቸው አቶ አብዮ ኤርሳሞ እኚህ ናቸው። ይሄ ፎቶ በምን አጋጣሚ ተገኘ? የዛን ጊዜ ፎቶ ይሄ እኔ ደብረ ብርሃን መምህራን ማሰልጠኛ ሲማር እኔን ለማስመረቅ መጥቶ የተነሳው ከዛ ወዲህ ያለው ማግኘት አልቻለም። ኦኬ በዛ አጋጣሚ የተነሳው ፎቶ ነው። ያው አንድ ልብስ ነው የለበስነው። እኔም እሱም በዚህ ነው የተነሳነው። እኔም አለ አሁን ኦኬ እንደዚህ ድሮ ማስታወሻዎችን ማግኘት ትንሽ ይከብዳል አንዳንድ ጊዜ። ስለዚህ በጣም ከወንድምነት በላይ ጓደኝነት ነበራችሁ ማለት ነው። እሱም የምጠይቀው አንተን እርሱም ለማስመረቅ ድረስ የሚመጣው እሱ ዩኒቨርሲቲን ለቆ እስከሚሄድ እኔ ተመርቄ እስከሚወጣ ድረስ ይጠይቀኛል። እኔ አዲስ አበባ ሄዳለሁ፣ ዩኒቨርሲቲ ምግብ እየበላሁ አድራለሁ። በዛ አይነት ነበር ያሳለፍነው። ስለዚህ ለቤተሰቡም ተወዳጅ ሰው ነበረ ማለት ነው። በጣም በትግል ገብቶ ቀረ እንጂ በጣም ቤተሰብ እንደውም አንድ የረሳሁት ነገር እሱ ከዚህ 8ኛ ክፍል አልፎ ወደ ወልሶ ሲሄድ እዚህ መኪና አልነበረም። አላባ ሄዶ በአላባ ነበር ወደ ወልሶ የሚሄደው። ያንን ለማድረግ ስላልቻሉ ፋዘር ከጎረቤት አንድ የስልጤ ሰው አለ። እሱን አስነስተው በእግራቸው ስንቅ ይዘው በእግራቸው ይሄን ልጅ ወስደው እንድብር አደረሱ። እንድብር ነው መኪና የሚገኘው ወደ ወልሶ ከሆሳዕና እንድብር በእግራቸው በዛ አሳፍሮ ተመልሰው እንደገና በእግር መጡ። ያ የስልጤ ሰው አካባቢውን ስለሚያውቅ ቋንቋውን ስለሚያውቅ ሲመሽ መስጊድ ይፈልግና አሉ ሰላም አለይኩም ብሎ ይገባል። እዛ ይቀበላሉ። ቡና እዛ ወጣተው እነሱ የያዙትን በልተው ሲለጋጋ ይሄዳሉ። ከእንድብር ተመልሰው እዚህ ከደረሱ በኋላ እግራቸው በዚህ ፈነዳ። ያሳቸው በስማ የጉዞ ብዛት ማለት ነው። እና የኔንም ውለታ ሳይመልስ ነው ወንድማችን የሞተው። ስለዚህ አቶ ኤርሳሞም በጣም ጠንካራ ሰው ነበሩ ማለት ነው። ለትምህርት በአካባቢው የመጀመሪያ ሰው ናቸው። ልጆችን ትምህርት ቤት ለማስገባት ቀድሞ የነቁ ናቸው። የእሳቸውን ምሳሌ እያየ ነው ሰው ልጆችን ትምህርት ቤት ያስገባ የነበረው። በጋሻ የሚጨነቁ አሉ። የኛ ማለት ግምት ነው። በአመት ለመንግስት ከምንገብረው በስተቀር ለባለመሌቱ አንሰራ አንገብር፣ በነፃ ነው የምንኖር። ግን እሳቸው በጊዜ በትምህርት በኩል የነበራቸው ፍላጎት በጣም ከፍተኛ ነበር። ስንት ወንድ ልጅ ነው ያላቸው? ወደ 5 ወንድ ልጆች አሉን። ስለዚህ ከ5ቱ 2ቱ ተሰውተዋል። ስለዚህ ምን አይነት ስሜት ነበራቸው ታዲያ ለትግል ያላቸው? በጣም ሲያዝኑ አንድም ቀን ሳይደሰቱ ነው የሞቱት። ያው ጥንካሬያቸውን ቢወዱም በትግል መስዋዕታቸው ቅር ሊያሰኛቸው ይችላል። በጣም የሰው ልጆች ተመርቀው ሲወጡ ዩኒቨርሲቲ ሲጨርሱ እየተቆጩ አንድም ነገር ሳያዩ ሞቱ። ስለ ስንዴ ታሪክ የተያያዘ ታሪክ አላቸው መሰለኝ ከስንዴ ጋር ተያይዞ አቶ ኤርሳሞ። ስንዴ በድሮ ጊዜ መሬቱ ሰፊ ነው። የእሳቸው ግምት መሬት እንደመሆኑ መጠን በጣም ሰፊ ነው። የድሮ እንግሊዝ ስንዴ ነው የሚባለው። እንትን የለውም ይሆ የለውም፣ የሚዋጋ ነገር የለውም። ቁጭ ነው የሚለው ስንዴው። ያንን በብዛት ዘርተው 2 ሚስቶች አሉ። በሁለቱም ሚስቶች ቤት ጎተራ ሞልቶ ነው የሚያስቀምጥ። ያ የሚከፈተው ሰኔ ነው። የአቶ ኤርሳሞ ቤት ብሎ ማንም ያውቃል። አህያና ብር ይዘው መጥቶ ይሄን ስንዴ ገዝቶ ለዘር የሚወስደው ከሳቸው። በዛ ነው። ብዙ በማምረት ነው ወይስ ቀድሞ በማምረት ነው? ብዙ በማምረት። ኦኬ፣ በብዛት ብዙ በማምረት በዛ ወቅት ላይ። አዎ። ሌላው ደግሞ ይሄ ነጩን ድንች ከሰው አምጥተው ተክለው በሸጡት ገንዘብ ነው ድሞት ፍሬ ገዙት። ጠመንጃ በድንች ሽያጭ ጠመንጃ ነበራቸው ድሞት ፍሬ። ማን የሚባል
ዲሞትፈር የሚባል ዲሞትፈር እኛ አናውቀውም ነበረ። በኋላ ደርግ ወሰደ። ኦኬ ተወረሰ። እንደዚህ ታታሪ ናቸው እሳቸው። ለስራ ባይማሩም ለስራ ማንም አይደርስም። እሺ ቤተሰብ እንግዲህ እስካሁን የሰማነው የሆሳና ስታዲየም መታሰቢያነት የተሰየመላቸውን አብዮ ኤርሳሞን ታሪክ ነው። ከአጠገብ ያሉት ታናሽ ወንድማቸው ኃይለ ማርያም ኤርሳሞ ናቸው። ያው ከረንትሊ ላይክ የሀዲያ ቲቪ፣ ሳውስ ቲቪ የተለያያችሁ የግል ሚዲያዎችም ስለ አብዮ ኤርሳሞ መረጃ ብትፈልጉ ካሉት ከ5 ወንድሞች በዛት 3ቱም ህይወታቸው አልፏል። ኦሬዲ በነበረው ስርዓት ነው ማለት ይቻላል። ሁሉም ትግሉ ላይ ይሳተፉ ነበረ። ከረንትሊ መረጃ ማግኘት የምትችሉት ወይም ደግሞ ታሪኩን መስማት የምትፈልጉ ካላችሁ አብዮ ኤርሳሞን አድራሻን የኃይለ ማርያም ኤርሳሞን አድራሻ እናስቀምጥላችኋለን። ከሳቸው የተለያዩ ኢንፎርሜሽኖችን ማግኘት ትችላላችሁ። እንደ ታሪክም ደግሞ የተለያያችሁ የመንግስትም የግል አካላቶችም ፎቶዎችን የምትፈልጉም ከሆነ በህይወት እስካሉ ድረስ የትኛውንም መረጃ ለመስጠት ፍቃደኛ ስለሆኑ ከኃይለ ማርያም ኤርሳሞ መረጃዎችን ማግኘት ትችላላችሁ። ስለዚህ ኃይለ ማርያም ኤርሳሞ ለሰጡን ጊዜ አብዮ ኤርሳሞ ያው የትም ድረስ ስታዲየም በብዛት በፕሪሚየር ሊግም በተለያዩ ፌስቲቫሎችም ስለሚጠራ አብዮ ኤርሳሞን በብዛት ያውቁታል እንደ ሀገር። ስለዚህ ማናቸው እንደ ሀገር ታግለዋል ወይ እንደ ብሔር ታግለዋል ወይም ደግሞ የትኛው ስርዓት ላይ ነበሩ የሚለውን መረጃዎች እና ማስረጃዎች በፎቶም ጭምር ጊዜ ሰጥተው ስላካፈሉን ከልብ እናመሰግናለን። እኔም አመሰግናቸዋለሁ። እሺ አብዮ ኤርሳሞ ታሪክ ወይም ደግሞ በዚህ በተሰጠው ስያሜ ማመስገን የሚፈልጉት አካል ካለ እድል እንስጥ። ያው እንደ ታሪክ ስለሆነ ይሄ በወቅቱ በስያሜው ላይ በወቅቱ የነበረው የዞኑ አስተዳደር በእውነቱ በጣም ሊመሰገን የሚገባ ሰው ነው። ስማቸው ማን ነው? አቶ ተመስገን ዳምጠው ይባላሉ። ከዛ በፊትም ከዚህ ወዲህም ማንም ያሰበ የለም። ለህዝብ፣ ለአገር፣ ለልማት የታገሉ ሰዎች እነማን ናቸው ብሎ የፈለገ የለም። እሳቸው ያንን አስበው የታጋዮች ታሪክ ተጠንቶ ይቅረብ ብለው ከቀረቡ በኋላ ደግሞ ይሄን ስያሜ እንዲሰጥ ጉባኤ ጠርተው የዞኑን አስተዳደርና ከፍተኛ ሰዎችን ጉባኤ ጠርተው እንዲሰየም በማድረጋቸው ሊመሰገኑ ይገባል። በጣም ትልቅ ሰው ናቸው። በህይወት አሉ። አሁንም ይህን ባዩ ጊዜ ሁሉ ይደሰታል። ኦኬ አቶ ተመስገን በህይወት አሉ። በህይወት አለ። በጣም ደስ ይላል። እሺ ሌላ ማመስገን የሚፈልጉት አካል ካለ? በዛ በኮሚቴ የነበሩት ይህን ታሪክ በማጥናት ሰብስቦ በማቅረብ የነበሩትን ሰዎች በጥቅሉ አመሰግናቸዋለሁ። በጣም ጥሩ። ስለዚህ እነሱን ቪዲዮዎችም እንደ ማስረጃ የሀዲያ ዞን የተለያዩ ትምህርት ቤቶች ቁጥር 1 ቁጥር 2 ስታዲየሙንም ጨምሮ ሁሉንም ስያሜው ሲሰጥ የነበረውን የድሮ ቪዲዮ የምትፈልጉም ከሆነ ኃይለ ማርያም ኤርሳሞ እጅ ላይ ይገኛል። ስለተለያዩ ታሪኮች የምትፈልጉ ማስረጃዎች የምትፈልጉ ከሆነ ስፔሻሊ ደግሞ ያው ቤተሰብ ስለሆኑ ስለ አብዮ ኤርሳሞ ማስረጃ የምትፈልጉ ከሆነ ኃይለ ማርያም ኤርሳሞ ማግኘት ትችላላችሁ። አድራሻ እናስቀምጣለን። ስለነበረን ጊዜ ከልብ እናመሰግናለን። እንግዲህ ታሪክ እንደዚህ ተወሳ ይቀጥላል። እናመሰግናለን። የዛሬ ታሪክ ቆይታችን ይህን ይመስል ነበረ። በጣም ቆንጆ ጊዜ አሳልፈናል። ስለምታደርጉልን ትብብር፣ ስለምታደርጉት ኮሜንት፣ ሼር፣ ሰብስክራይብ ከልብ ነው የምናመሰግነው። የአብዮ ኤርሳሞ ታሪክ ከተጻፈባቸው መጽሐፍቶች መካከል አንደኛ ተራራውን ያንቀጠቀጠው ትውልድ፣ ሁለተኛ ያ ትውልድ፣ ሶስተኛ ዳኛው ማን ነው፣ አራተኛ ማማ ዘሰማያት ወይም ደግሞ ታወር ኢን ዘ ስካይ የሚሉት መጽሐፎች ተጠቃሽ ናቸው። እዚህ ላይ ማግኘት ትችላላችሁ። ሰላም።